ጋፕ አናላይሲስ ማለት በህይወታችን ውስጥ ያሉ ክፍተቶችን እንዴት መሙላት እንችላለን፣ እንዴትስ መቅረፍ እንችላለን የሚለውን በዛሬው ቪዲዮ እንመለከታለን ማለት ነው። በመጀመሪያ ደረጃ አሁን ያላችሁበትን ሁኔታና አሁን የምትገኙበትን ነገር ግልጽ ማድረግ አለባችሁ ማለት ነው። ለራሳችሁ ነው ይህንን ጥያቄ መጠየቅ ያለባችሁ። አሁን እኔ የት ነው የምገኘው? በሁለተኛነት የምናገኘው ወዴት ነው መሄድ የምፈልገው? መጀመሪያ ላይ አሁን ያለሁበትን ቦታ ግልጽ ካደረግኩ በኋላ ሲቀጥል ወዴት ነው መሄድ የምፈልገው፣ ወደፊት ምንድን ነው መሆን የምፈልገው የሚለውን ራሳችንን መጠየቅ አለብን ማለት ነው። ራሳችንን ጠይቀን ራሳችኑ መልስ መስጠት አለብን ማለት ነው። ሶስተኛውም ከዚህ ጋር በተያያዘ ሆኖ የሁለተኛውን ጥያቄ የሚደግፍ ነው ማለት ነው። ምንድን ነው የሚለው? መሆን የምፈልገውን ነገር እንዴት ነው ያንን ነገር ማሳካት የምችለው? በህይወታችሁ ውስጥ ይህንን 3 ጥያቄ በመመለስ ስኬታማ መሆን ትችላላችሁ። ለምሳሌ የመጀመሪያው አሁን የት ነው ያለሁት በሚለው ምንድነው? ወይ ተማሪ ልትሆኑ ትችላላችሁ። አሁን ያላችሁበትን የሃይስኩል ተማሪ ልትሆኑ ትችላላችሁ። የዩኒቨርሲቲ ተማሪ ልትሆኑ ትችላላችሁ። ስራ እየሰራችሁ ሊሆን ይችላል። እንደገና ማናጀር ሆናችሁ ስራ እያሰራችሁ ሊሆን ይችላል። አሁን ያላችሁበትን ሁኔታ መግለጽ። ለምሳሌ ተማሪ ሆናችሁ አሁን ያላችሁበት ምንድነው? ተማሪ ነኝ ብላችሁ ለራሳችሁ ግልጽ ማድረግ አለባችሁ ማለት ነው። ሁለተኛ ላይ ደግሞ ወደፊት ምንድነው ማሳካት የምፈልገው? ወደፊት ምንድነው መሆን የምችለው? ወደፊትስ ምንድነው መሆን የምፈልገው የሚለውንም ራሳችንን መጠየቅ አለብን። አሁን ተማሪ ሆነን ወደፊት ምን መሆን እንፈልጋለን? ተመርቄ ስራ ይዤ ምናምን የሚሉ ነገሮችን ማሳካት የምችለው ምን ሆኜ ነው? ወይንም ወደ ዩኒቨርሲቲ መግባት እፈልጋለሁ፣ ዩኒቨርሲቲ ገብቼ መመረቅ እፈልጋለሁ የሚለውን ዓላማ አድርጋችሁ ከያዛችሁ ያንን ነገርስ ሶስተኛው ጥያቄ ደግሞ ምንድነው የሚለው? ያንን ነገር እንዴት ነው ማሳካት የምችለው? አሁን ተማሪ ነኝ፣ ወደፊት መመረቅ እፈልጋለሁ። በመሃል ላይ ያሉ ጋፖችን እንዴት ነው ማሟላት የምችለው? ወደ ዩኒቨርሲቲ እስክገባ ድረስ ያሉ ክፍተቶችን እንዴት ነው መሙላት የምችለው የሚለው ደግሞ ምን ማድረግ ነው ማለት ነው። እያነበብኩ ጠንክሬ በማንበብ የተለያዩ ቪዲዮዎችን በማየት የተለያዩ ከመምህሮች ጋር ቱቶሪያል መውሰድ፣ እነዚህን ነገሮች በማድረግ ምን ማድረግ እንችላለን ማለት ነው። ወደ ዩኒቨርሲቲ መግባት እችላለሁ፣ የ12ኛ ክፍል ውጤት አልፌ ወደ ዩኒቨርሲቲ መግባት እችላለሁ የሚለውን ዓላማችሁ ካደረጋችሁ እነዚህን 3 ጥያቄ ለህይወታችሁ ከጠየቃችሁ ምንም ነገር አይከብዳችሁ። በህይወታችሁ ውስጥ እውነት ነው የምላችሁ የምታደርጉት ነገር በሙሉ ዓላማ ያለው ነገር ይሆናል። ጭንቅላታችሁ ላይ ቀርጻችሁ የምትሰሩት ነገር ስለሆነ ምንም የሚከብዳችሁ ነገር የለም ማለት ነው። እነዚህን 3 ጥያቄዎች በመጠየቅና በመመለስ ስኬታማ መሆን ትችላላችሁ ማለት ነው። እንደዚህ አይነት ጠቃሚ ቪዲዮስ እንዲደርሳችሁ ቪዲዮን ላይክ እና ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ለሌሎች ሰዎችም ይጠቅማል፣ ለጓደኞቻችሁም ይጠቅማል ብላችሁ ካሰባችሁ ይህንን ቪዲዮ ሼር አድርጉላቸው ማለት ነው። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ።